እስራኤል በቤሩት ላይ የአየር ድብደባ ፈጽማለች። ይህም በቅርቡ ከተደረሰው የተኩስ አቁም ስምምነት በኋላ የመጀመሪያው እርምጃ ነው። ጥቃቱ በክልሉ የሰፈነውን ደካማ ሰላም ሊያፈርስ ይችላል የሚል ስጋት ወዲያውኑ አስነስቷል። በተመሳሳይ ጊዜ ኢራን እና ዩናይትድ ስቴትስ በሆርሙዝ የባህር ወሽመጥ ቀውስ ዙሪያ ከፍተኛ ጫና የሚታይበት ድርድር እያካሄዱ ነው። ይህ ሁኔታ ቀድሞውኑ በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደር ጀምሯል። በዋሽንግተን እና በቴህራን መካከል የዲፕሎማሲ እድገት ሊኖር እንደሚችል ፍንጭ በመሰጠቱ የነዳጅ ዋጋ መጀመሪያ ላይ ቀንሶ ነበር። ሆኖም ተንታኞች ሁኔታው እጅግ ያልተረጋጋ መሆኑን ቢቋረጥ የዋጋ ጭማሪ ሊከተል እንደሚችል ያስጠነቅቃሉ። በዚህ መሃል የአሜሪካ የባህር ኃይል በዋና ዋና የንግድ መስመሮች አቅራቢያ የሚያደርገው ወታደራዊ እንቅስቃሴ በከፍተኛ ንቃት ቀጥሏል። በመላው እስያ ደግሞ መጠነ ሰፊ የአቪዬሽን ቀውስ እየተባባሰ ነው። ዛሬ ብቻ ከ700 በላይ በረራዎች ዘግይተዋል ወይም ተሰርዘዋል። በጃፓን፣ ታይላንድ፣ ሲንጋፖር፣ ቻይና፣ ህንድ እና ደቡብ ኮሪያ የሚገኙ አየር ማረፊያዎች ከፍተኛ መስተጓጎል እያጋጠማቸው መሆኑን ሪፖርት አድርገዋል። ተጓዦች በእንግልት ላይ ሲሆኑ አየር መንገዶች የበረራ ፕሮግራሞችን ለማስተካከል እየታገሉ ነው። ባለስልጣናትም ለተፈጠረው ትርምስ መንስኤ የሆነውን ጉዳይ ለማወቅ ጥረት እያደረጉ ነው። ይህም ቱሪዝም እና ንግድ ላይ ተጽዕኖ እያሳደረ ይገኛል። በአውሮፓ ስኮትላንድ የ2026ቱን የፓርላማ ምርጫ ዛሬ እያካሄደች ነው። በሚሊዮን የሚቆጠሩ መራጮች ድምፅ ለመስጠት ወደ ምርጫ ጣቢያዎች እያመሩ ሲሆን ውጤቱም የዩናይትድ ኪንግደምን የፖለቲካ ገጽታ ዳግም ሊቀይር እንደሚችል ይጠበቃል። ምርጫው እየጨመረ በመጣው የኢኮኖሚ ጫና እና በሕገ መንግሥታዊ ክርክሮች መካከል የሕዝብ አስተያየት የሚፈተንበት ትልቅ ተደርጎ በስኮትላንድ ብቻ ሳይሆን በመላው ብሪታንያ እና አውሮፓ ፖለቲካዊ እንቅስቃሴ ላይ የጎላ ፋይዳ ይኖረዋል። በኢትዮጵያ በኩል በሰሜናዊው የትግራይ ክልል ውጥረት እንደገና እየጨመረ ነው። የትግራይ ሕዝባዊ ነጻነት ግንባር (ህወሓት) ከጦርነቱ በፊት የነበረውን የክልል የመንግስት መዋቅር በይፋ ማደሱ በተንታኞች እና በሰብአዊ ድርጅቶች ዘንድ ስጋት ቀስቅሷል። ይህ እርምጃ በክልሉ ኃይሎች እና በፌዴራል መንግስት መካከል ዳግም ግጭት ሊቀሰቅስ ይችላል የሚሉ ማስጠንቀቂያዎች እየተሰሙ ነው። የሰብአዊ መብት ተሟጋቾች ሲቪሎች ዳግም ለከፋ ችግር፣ ለመፈናቀል እና ለእርዳታ መቆራረጥ ሊዳረጉ ይችላሉ የሚል ፍርሃት አላቸው። በተጨማሪም ሱዳን፣ ኢትዮጵያ እና የተባበሩት አረብ ኤምሬትስ በካርቱም አየር ማረፊያ አቅራቢያ ለተፈጸመ የአየር ጥቃት እጃቸው አለበት ስትል ከባድ ክስ አቅርባለች። ክሱ በተናጠል አካል ባይረጋገጥም ቀድሞውኑ የሻከረውን ቀጣናዊ ግንኙነት ይበልጥ እያወሳሰበው ይገኛል። በአፍሪካ ቀንድ ያለው ዲፕሎማሲያዊ ውጥረትም ወደ ሌሎች አገሮች እየተስፋፋ ነው። በሌላ በኩል ዩናይትድ ስቴትስ በኤርትራ ላይ ማዕቀብ ለማንሳት እያሰበች መሆኑ ተሰምቷል። ይህም በቀይ ባህር አካባቢ ያለው ውጥረት ቀጣናዊ ጥምረቶችን እና ወታደራዊ ስልቶችን ዳግም እንዲቃኙ እያደረገ በመሆኑ የመጣ ለውጥ ነው። እርምጃው እውን ከሆነ በአፍሪካ ቀንድ ያለውን ዲፕሎማሲያዊ ግንኙነት እና የባህር ላይ ደህንነት ፖሊሲን በእጅጉ ሊለውጠው ይችላል።